ነፍሶች ዋይ ያቺ ግን እንደዚህ ለሰከንድ አየር ትናፍቃቸዋለች። እንዲሁ በዚህም ቀን ምን ይሆናል ከማትባለው ጋነመ እሳት ጭንቅላቴ ላይ ሊያጠፋብኝ ሲሞክር ለምን ታጠፋብኛለህ ስለው ዘመዶች የስጋ ህመም ማለት ነው 10 ይመሯቸው 10 የፈለገ ታመሙ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ውድ የኤልዳ ሚዲያ ቤተሰቦች በመላው ዓለም ሆናችሁ ይህንን ፕሮግራም የምትከታተሉ የክርስቶስ ሰላም ፍቅር ይብዛላችሁ። የሰማዕቱ የቅዱስ ጊዮርጊስ አማላጅነት ረድኤት በረከት አይለያችሁ። እንዴት አላችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። ይህ ተናገሩ ድንቅ ስራውን ለዓለም መስክሩ መርሃ ግብር ነው። ዛሬም በተለይ አሸዋ ማዶ ታምረኛው ጠበል በርሜል ቅዱስ ጊዮርጊስ ላይ እየተደረጉ ያሉ ድንቅ ገቢረ ተአምራትን ለእናንተ የተለያዩ ቪዲዮዎችን የተለያዩ ምስክርነቶችን መስማት ያለባችሁን ጉዳዮች ለእናንተ ይዘን መተናል። ይሄንን ፕሮግራም ሁሉ ጊዜ እያቀረብኩ ለእናንተ የማቀርበው ወንድማችሁ ዘማሪ ዳዊት ነኝ። እስከ ፕሮግራማችን ፍጻሜ አብራችሁ ትሆኑ ዘንድ ከወዲሁ ጥሬን አስተላልፋለሁ። ሐሳብ አስተያየታችሁን ደግሞ ከስር በኮሜንት መስጫ ሳጥን ውስጥ እንድታስቀምጡልኝ ከወዲሁ ጥሬን አስተላልፋለሁ። ታዲያ ምንድነው በርሜል ቅዱስ ጊዮርጊስ ጠበል ላይ ብዙ ሰዎች ከልዩ ልዩ ደዌ ይፈወሳሉ፣ ከልዩ ልዩ ደዌ ይድናሉ። ከነዚህ ሰዎች መካከል ከህሊናችን በላይ የሆነብንን እግዚአብሔርን እጅግ የማዳን ስራ ያየንበት እግዚአብሔር ስራ ግሩም ድንቅ ነው የምንልበት ልዩ ልዩ ምስክርነቶችን ይዘን መተናል። እስኪኛ እኔ ከተደነኩባቸው የሰማዕቱ የቅዱስ ጊዮርጊስን ድንቅ ምስክርነት በጥቂቱም ቢሆን ላካፍላችሁ። እህታችን በርሜል ቅዱስ ጊዮርጊስ በማህበራችን በኤልሻዳይ በጎ አድራጎትና መንፈሳዊ የጉዞ ማህበር በኩል ሄዳ ሰማዕቱ ቅዱስ ጊዮርጊስ ያደረገላትን ድንቅ ምስክርነት ሰምተን እንመለስ። ማን ነው ለነፍስ የሚያማልደው? ማን ነው ስለኔ የሚለምነው ብዬ ጸሎት አድርጌ ነበር። እመቤቴን ከመሃል ቅዱስ ገብርኤልን ከዳር ተክልዬን ከአንድ በኩል አድርጎ አሳየኝ። አንተ ማን ነህ ስለው እኔ ቅዱስ ሚካኤል ነኝ አለኝ። እኔ ተክልዬን ቀናቸውን እንኳን ዘክሬ ማላቅ እሳቸው ለኔ ለመኑ ማለት ነው ብዬ እግዚአብሔርስ መድኃኒዓለም ሳለ ይሰማኛል ስለው ይሰማሻል አለኝ። እግዚአብሔር ወይ ይቅር በለኝ ብዬ ነቀው። ሁለተኛ ቀን የተደረገልኝ ተአምር ነው። ከዛ በርሜል ሁለተኛም ሶስተኛም ዙር ስገባ የሚያሳየኝ ያንኑ እዛው ግቢ ላይ መሬቱ እንዳይሸጥ የሚል ነበር። በደንብ ግልጽ አድርጎ አሳየኝ። ከዛ በሶስተኛው ቀን ግን እመቤቴን አሳየኝ እባክህን አልኩት። ፀሐይ ላይ ሌሊት ነው የተጠመቁት። ሰማይ ላይ ፀሐይ አውጥቶ ፀሐይዋን ግን በቢጫ ነገር ከቦ እመቤቴን አሳየኝ ማለት ነው። እመቤቴን አሳየኝ ብዬ ስለምነው ፀሐይን አውጥቶ ሰማይ ላይ አሳየኝ። ከዛ አራተኛ ቀን ስጠመቅ ቅዱሳን የሚያማምሩ ሰዎች ወርቅ በሚመስል ሰማይ ላይ ለክርስቶስ ሲሰግዱ አሳየኝ። ከዛ በኋላ ግን ብዙ ተአምር ካሳየኝ በኋላ ከጭንቅላቴ ላይ ሊያጠፋብኝ ሲሞክር ለምን ታጠፋብኛለህ ስለው በዓለም ስለምትኖሪ ነው፣ አይዞሽ በዓለም ስለምትኖሪ ነው አለኝ ማለት ነው። የመጀመሪያ ቀን በርሜል ቅዱስ ጊዮርጊስ ሲገባ ቅዱስ ሚካኤልን አሞኝ ነው የመጣሁት ስለው አይዞሽ ይሄንን ተአምር ላሳይሽ ነው የጠራውሽ አይዞሽ ልጄ ብሎኝ ነበር። ተሽሎኝ መጨረሻው ቀን ግን መመለሻዬ በሰባተኛው ቀን ልጠመቅ ስል ለሁሉም ተአምር ሲደረግ ለኔ ለምንድነው በደንብ ተአምርህን ያላሳየኝ ለምንድነው ብዬ አልቅሼ ነበርና ሌሊት ላይ እንግዲህ ሄዳችሁ ሰዎች ታውቁታላችሁ እጅና እግራችን ታስሮ ነው የምንገባው ጸበል ውስጥ። ሌሊት ላይ ልክ ሲሰውረኝ ሲኦል ውስጥ ነፍሶች ዋይ እያሉ በሳት ይቃጠላሉ። እኔ ከዛ ኦ ሚካኤል እያልኩ ምጠራ የልጅነቴ መልአክ ቅዱስ ሚካኤል የት አለ ስለው እኔ እንግዲህ እንዴት ብዬ ልንገራችሁ የካ ሚካኤልን የምታውቁት ከሆነ የካ ሚካኤል ያለው ትልቁ የሚካኤል ስላድ ነው በዛ በጨለማ በሌሊት ውስጥ መጣ ማለት ነው። እና ሚካኤል እንደዛ ተገልጦልኝ ፍታኝ አልኩት። ሰውሮኛል ግን ይታዩኛል ደግሞ ሰዎቹ አጥበው የሚያስሩት ሰው ተጠምቆ ሲወጣ ቅዱስ ሚካኤል በኔ ላይ ኃይልህን ግለጥ መልአኩ ቅዱስ ሚካኤል ኃይልህን ግለጥ ስለው የታሰርኩበትን የእጅና የእግሬን ገመድ የእውነተኛውን የታሰርኩበትን ከጄሌና ከግሬሌ አወጣው ማለት ነው። ምንም ጥርጣሬ ምንም የሌለው ማለት ነው። ቅዱስ ሚካኤል ልጆቹ መንፈስ ያመም ይመስላቸው ሲዝን መልአኩ ሚካኤል አይንኩኝ አንተ ኃይልህን ግለጥ እዚህ ላይ የሚጠመቀው ሰው ኃይልህን ግለጥ ስለው ቅዱስ ሚካኤል ይዞኝ የነበረውን የልጁን እጅ ልጁም አገልጋይ ስለነበር እንዳይጎዳ ወደ ኋላ ብቻ ገፍቶ ተአምሩን አሳየኝ ማለት ነው። በሰባተኛ ቀን እኔ ሁሌም
ያ ቦታ እንዳይሸጥ መሬቱ እንዳይሸጥ ሲለኝ የምን ቤተ መቅደስ ልስራለ እኔ ችግሬ ቋጠሮዬን ፍታልኝ እንጂ እንኳን ያንተን ቤተ መቅደስ ምንም እሰራለሁ ብዬው ነበር። ግን የምን ቤተ ክርስቲያን ነው ስለው ሁሉ የሚመልሰኝ ነበር። በመጨረሻው በ7ኛው ቀን ግን የእውነት የታሰርኩበትንም ገመድ ፈቶ የራሱ ቦታ እንደሆነ መሬቱም የሱ ቤተ መቅደስ መስሪያ እንደሆነ አርገው መለሰኝ ማለት ነው። እግዚአብሔር ለኔ ያረጋው መልአኩ ቅዱስ ሚካኤል ለኔ ያረጋው ተአምር ይህ ነው። ለኔ የደረሰ መልአኩ ቅዱስ ሚካኤል ለእናንተ ይድረስላችሁ። ሰውን እንደ እግዚአብሔር አምነን እውነቱ ምትይዙልኝ ማለት ነው። ከእምነት የጎደለ ነው ይሁላ ለማለት ነው። መጨረሻ ላይ እንትን እንላችኋለን። እንዴት እስከ አሁን ልትናገር ቻልክ? እንዴት እንትን ደህና ልትሆን ቻልክ የሚለው እንትን ስለምንል ነው። ሰውን እንደ እግዚአብሔር እያመን በጣም የሚበለኝና የሚቆጨኝ ልቤን እስካሁን ራሱ ኑሬ ማለት እግዚአብሔርን ክጄ ማለት ነው። እግዚአብሔርን ክጄ መቼም መታመም ስጋ መታመም ከባድ እንኳን እንቅልፍ 5 ወር 4 ወር ሌላውን ህመም ቀላል ነው ብዬ እንቅልፍ ማጣት ግን ያን ከባድ እንደሆነ ራሴ ነው የማውቀው። ምናልባት እናንተ ለገጠማችሁ ሊሆን ይችላል። እና ካንዱ ሲሄድ እንደዚህ ነው ማለት እንደዚህ ያደርገኛል ስል አራዚ ቦታማ የሆነ ሰው አለ እሱ ሲድረስ ነው። የታመመ ሰው መቼም የተያዘ ሰው ኮንፊደንስ የለውም በራሱ አይወስንምና ምድን እየመሰለኝ ያም ሲነግረኝ እሄዳለሁ። ከዛ ሄዳለሁ የሆነ ስር እቀበላለሁ፣ እጠጣለሁ፣ እጠመቃለሁ። ይሄን አሁን ነው ማደን እኔ ያልክፈል እንጂ አሁን ትድናለህ። አሁን በቃ እንደዚህ ትድናለህ ይላል። እጠጣለሁ፣ ስር እጠጣለሁ፣ ጨጓራዬን እጎዳለሁ፣ እጠመቃለሁ፣ ዋጋ የለውም። አሁንም ስቲል ራሱ እንደገና ጸበል መለሳለሁ። ጸበል ደግሞ ሂጄ ንስሐ ያው እንደዚህ በቃ በህመሜ እንደዚህ ስላደረኩ ንስሐ ይስጡኝ ብዬ ንስሐዬን ተቀብዬ አሁንም ጸበሉን ስጠጣ ግን አሁንም እወስዳለሁ፣ ዋጋ የለውም። አሁንም አልተሻለኝም። ሕክምናውንም በጎን እከታተላለሁ። አሁን አጠቃላይ እንዳለ ድብልቅልቅ ያደረኩት እምነት የሚባል ነገር የለም። በቃ እድናለሁ ብዬ አይደለም ስጠመቅ ስጠጣ እድናለሁ ብዬ አይደለም እንትን እያልኩ ያለ እሄዳለሁ እኮ ጸበሉ እሄዳለሁ፣ እምነቱ ተሻሻለሁ። የዚህ ብዬ በቃ ማማረር ነው ሁሌ ማማረር ነው። ሌላ አማራጭ ካለ ደግሞ ወይ ሲደወልልኝ ወይ እንደዚህ ሲሆንልኝ ወደ ሌላ ለመሄድ ማሰብ ነው። እንዲሁ አይደለም ድነት የሚገኝ እዚህ ነገር ወገኖች ኢትዮጵያውያን እምነት ካላችሁ እኔ ስንት ነገር የተሰቃየሁበት እውነት ከነሐሴ 16 በጣም ያመመኝ እንኳን ከ30 እስከ የካቲት 20 ምናምን እውነት ለመነጋገር ማለት ነው ራሴን እስከ ማጥፋት ድረስ ይሄን እንኳን ማለት አልነበረብኝም ነው። ግን ህመሙ በጣም ተቆጣጥሮኝ ስለነበር በሱ ቁጥጥር ስር አድርጎኝ ስለነበር እውነቴን ነው የምናገር ራሴን ለማጥፋት ብዙ ሙከራ አደርጋለሁ ማለት በቃ ሞት እረፍት ይመስለኝ ነበር። ሞት እረፍት መስሎኝ ማለት ነው። ግን አይደለም፣ ተሳስቻለሁ። አይደለም ሞት እረፍት አይደለም። ግን እግዚአብሔር የተመሰገነ ይሁን። በጣም ማፈቅራቸው መወዳቸው ቤተሰቦች አሉ፣ እንፈቃቀራለን። ይሄ 3-4 ጊዜ ሙከራ ሳደርገው የነበረውን ያልተገባ ተግባር በእኔ አይደለም እንትን እያልኩት የነበረ በቤተሰቦች እስኪ የሆነ ቀንድኝ ከቶ ቤተሰቦች አስደስት ይሁን በጣም በሚያደርጉልኝ እንክብካቤ በጣም ያልፋል ሁሉ ነገር ያጋጥማል እያሉ ብቻ በእነሱ ትሪትመንት እነሱን እስኪ እንዲሁ የሆነ ቀን እስኪ 1-2 ዓመት ልታመም እስኪ ይሄ የመጨረሻው ሞት እኮ አላተውም እያሉ 2-3 ሙከራ እያደረኩ አስብና ልክሽ እመለሳለሁ። ለኔ አይደለም ለኔማ ሞት በዛን ሰዓት ለኔ ምንም አይደለም። ግን ለቤተሰቦች አንድ ቀን የሆነ ተሽሎኝ እነሱን ማግዝበት ለነሱ መመሰክርበት አጋጣሚ ይኖራል ብዬ አስብ ነበር። ማለት በእነሱ ላይ ነው። እና እንዴት ዳንክ ለሚለው መጀመሪያው አካባቢ በርሚል አጥቅቆ ነው እንደው እንግዲህ ብዙ ሰርቻለሁ ብያቸዋለሁ። መቼም በጤና ምክንያት አንዴ ወዲህ እያልኩ ያው ንስሐውንም ገና ጀመርኩት እንጂ አልጨረስኩትም። እሱ ነገር ስላለ ምንድነው ያለው እግዚአብሔር ቢያንስ የጀመርኳትን ንስሐ እስኪጨርስ እግዚአብሔር አንተ ጠብቀኝ ነው። ምክንያቱም ንስሐውን ከጨረስኩ በኋላ ሞት እኮ በእግዚአብሔር መንገድ እውነቱን ለመናገር በእግዚአብሔር መንገድ የሚሄድ ሰው ሞተ አይባልም፣ አረፈ ነው የሚባለው። ምንም ስራ ከሌለበት ፈጣሪያችን ካለበት መላእክተን ጻድቃን ካሉበት ነው ወዳችሁ የምትቀመጡት ካወንበት ማለት ነው። ግን እኛ እናውቅበት እዛ ጠር ለማድረግ ብዙ ነው ታምሩ። መቼም ነገሬ ማልጨርሰውና ለማሳጠር ያህል ገባው ጸበሉ ታውቃላችሁ። ታሰራል፣ እግር ይታሰራል፣ እጅ ይታሰራል። ገባን ጸበሉ ታስሮ ሲጨርስ ያን ሁላ ሰው ታስሮ ሲጨርስ ጸበሉ መጣ። ድምጽ ያሰማል ታውቁታላችሁ።
የሆነ የሚሸትም ነገር አለውና ፍንፍን ያደርጋል። ከመጀመሪያ መሆኔ ማንጻር ወዲያው እንትን እንዳለ በቃ የሆነ መተፈ አላል ነፍስና ስጋ ሊወጣ ሲል የሆነ ጭንቀት ወይም ደግሞ ምናልባት ትልቅ ባህር ላይ ወይም ጣና ላይ ገብታችሁ መዋኘት ማችሉ ከሆነ እንደው እንደምሳሌ ነው እዛ ጋር አይገናኝም። በርግጥ ዋና ማችሉ ከሆነ እንደዚህ ስትገቡ ስትወጡ የሆነ የሚያቃቅት ነገር አለ። እንደዛ ፍንፍን አደረገ። ፍንፍን አድርጎኝ ጨርሶ ግን እዚህ አናቴ ላይ ሲያርፍ ማለት ጸበሉ አናቴ ላይ ሲያርፍ አንድና ስጋዬ ከነፍሴ ተነጠለች። እዩት እንግዲህ ታምሩን በቁመናችን ስጋ ተነፍስ ተነጥሎ ያኛውንም ዓለም ሳንሞት እኮ ነው እግዚአብሔር አድሎን። እግዚአብሔር ምን ያህል ቢወደን ነው እኛን ኃጢአተኞችን በነገራችን እንደዚህ በቃ እንደዚህ እዚህ ደርሶ ይሄን ያህል ታምር የሚያሳይ እግዚአብሔር ይሄ ምንድነው ቢወደን እኛ ኃጢአተኞች ቢወደን እንዳጸበሉ ሲያርፍብኝ ቀጥታ ነፍሴ ተለየች ስጋዬ ተለየችና ቀጥታ የኔዋ ወደ የት ነው ሄደች? ወደዚህም አላለችም። እንግዲህ የዛን ምሳሌ እንኳን ይሄ ነው ብዬ ምሳሌ መስጠት አልችልም። እንደው በዚህ ቀን ይበርዳል፣ በዚህ ቀን ይቀዘቅዛል። እንዲሁ በዚህ ቀን ምን ይሆናል ከማትባለው ገሃነመ እሳት ነው የገባች። እውነት ምነግራችሁ ማለት ነው። በዚህ ቀን ይበርዳል ማትሉት እኔ ምሳሌው እሳት ምናምን ይሄ ምሳሌ ይሆነዋል ብዬ እንግዲህ 5-6 ወር አልቅሻለሁ። በስጋዬም እመን ብየው ግን ያችን ስገረፍ ግን አቤት መድኃኒዓለም እንግዲህ ምናልባት የምንጠመቀው ወይ 30 ደቂቃ ወይ እንደዛ ይሆናል ብዬ አስባለሁ። ግን ለኔ ከዛ ወጥቼ እስክመጣ ነፍስ ዘርቶብኝ ስትመለስ 5 ዓመት ያህል የተገረፍኩ ነው መሰለኝ። እውነት ለመናገር ማለት ነው በዛች ደቂቃ ውስጥ የተገረፍኳት ግርፍ እውነት ለመናገር 5 ዓመት ያህል የተገረፍኩ ነው መሰለኝ። እዛ በኋላ አቃጠላለሁ። ዘመዶች የስጋ ህመም ማለት ነው 10 ይመማችሁ 10 የፈለገ ታመሙ ቢያንስ ይሄው የተፈጥሮ አየር እየወሰዳችሁ ነው የምትታመሙ። ይሄው እየተነፈሳችሁ ያቺ ግን እንደዚህ ለሰከንድ አየር ትናፍቃችኋለች። ለሰከንድ ማለት ነው የፈለገ ብትታመሙ በስጋችሁ የፈለገ ብታደርጉ እንደው ቢቆረጥማችሁ ቢሰለጥቃ እንደፈለገ ብትሆኑ ቢያንስ አየር ትወስዳላችሁ። ምናልባት አንዳንድ አየር ማይወስዱም እኮ አሉ። ገንዘብ እኮ በአየር በኦክሲጅን ማለት የሚሰጣችሁ ማለት ነው። ይሄንም ተመስገን አንለው እኮ የተፈጥሮ አየር ይሄን መሰላኝ መውሰዳችንም እኮ ተመስገን አንለው። በብር እኮ ቀን በቀን ብር እየከፈሉ ይወስዳሉ። እና ያቺ መጨረሻዋ ያቺ ጋነሟ ግን እኔ እውነት እንዲህ ነው ለማለት ቃላት ያለ እንዲህ ነው ለማለት ሰው መሆን ነው ሰው ባልሆን ኑሮ እግዚአብሔር እንስሳት አድርጎ ቢፈጥረኝ ነው ያለው። ግን በስራችን እንጂ እግዚአብሔር እውነቱን ለመነጋገር በአምሳሉ ከሌላው ፍጥረታት ለየት አድርጎ ማንን የፈጠረ ታውቁታላችሁ? የሰው ልጅ አይን ታውቁታላችሁ። እኛ ልብ ብለን አናዳምጠውም እንጂ ሲጀመር ክብር ያለን በአምሳሉ የተፈጠርነ ነገም ስናርፍ ከሱ ወደን ካዘጋጀልን መንግስተ ሰማያት ምንገባኛ ነን። ይሄ ምንድነው? ስራውን ትእዛዙን ስንፈጽም ብቻ ነው። ስራውን በስራው በቃሉ ስንመራ ብቻ ነው እንጂ እኮ ጌታችን እኮ መንግስተ ሰማያት ሞልታለችና ወደ ሲኦል ትሄዳላችሁ እኮ አላለን። አይሞላም። እንዲሞላ የምናደርገው እኮ እኛ ነን። የራሳችን መንገድ እየወሰድን የራሳችን ማን ባለው አታድርጉ የተባልነውን ነገር እያደረግን እኮ ነው የምንቃጠል። ወገኖች ሀብት ምናምን ብዙ ሰዓት እንላለን። በእውነት ያችን ብታዩ ማለት ነው ያችን ቅጣት ብታዩ ሀብቱ ምኑ ሰው መሆን በራሱ ያስጠላችኋል እንዴ? እኔ እውነት ለመነጋገር ማለት ነው ደስታ የሚያስገኝ ይመስለኝ እንደዚህ ተምሬ ዶክተር ሁኜ እንደዚህ ባለ ሀብት ሁኜ እንደዚህ ቤተሰቦችን በቃ እንደው በሀብት ነገር በቃ በሀብት ሳግዝ ምናምን የበለጠ ደስታ አገኛለሁ ያስባለሁ። የራሴ አስተሳሰብ ነው። ነገር ግን ደስታ እግዚአብሔርን የያዘ ሰው በእግዚአብሔር መንገድ የተከተለ ሰው ብቻ ነው የመጀመሪያው ደስተኛ ሰው እንጂ ሀብታም ነው ደስተኛ ብላችሁ እንዳታስቡ። እናንተስ ከኛ ጋር ለመጓዝ ምርጫችሁ ከሆነ በኤልሻዳይ በጎ አድራጎትና መንፈሳዊ የጉዞ ማህበር ጋር መሳተፍ ትችላላችሁ። ኤልዳ ሚዲያ በርታ ከጎንህ ነን ብላችሁ ደግሞ ሚዲያውን ማገዝ የምትፈልጉ ከስር የኢትዮጵያ ንግድ ባንክ አካውንት አለ። ሚዲያውን በዚህ በኩል መደገፍ ትችላላችሁ። አብራችሁ ስለቆያችሁ ከኔ ጋር ስለሆናችሁ ከልብ አመሰግናለሁ። ከቀሪ የኤልዳ ዝግጅት ጋር አብራችሁ እንድትቆዩ ከወዲሁ እየጋበዝኩ እስከዛ መልካም ቆይታ